ድንቁ ዳንኤል እባላለሁ። የሆሳና ጤና ሳይንስ ኮሌጅ አካዳሚክ ምክትል ዲን እና የኮሌጁ ዲን ተወካይ ነኝ። ከኮሪደር ልማት ጋር በተያያዘ የኮሪደር ልማት እንደ ሀገር በክቡር የፓርቲው ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ ኢኒሺዬቲቭ በአዲስ አበባ ከተማ እንደተጀመረና በክልል ባሉት ከተሞች የክልል ከተሞች እንዲሁም አጎራባች ከተሞች እየሰፋ ያለ ትግበራ ነው። ከዛ አንፃር እንደ ሀገር በክቡር ፕሬዝዳንታችን በጠቅላይ ሚኒስትር አብይ አህመድ የተጀመሩ ኢኒሺዬቲቮች ትልቅ ለውጥ እያመጡ እንደሆነ በገበታ ለሀገር፣ በገበታ ለሸገር እና በሌሎች ፕሮጀክቶች ጭምር ያየን ያለንበት አመርቂ ውጤቶችን ማየት ችለናል። እነኚህ ጉዳዮች እንደ ሀገር ሲታዩ ለሀገር ትልቅ ጠቀሜታና አንድምታ አላቸው። እንደ ሀገር ብንወስድ ለሰው ልጅ ኑሮ ከሚሰጡት ጥቅሞች በተጨማሪ እንደ ሀገር የቱሪስት መስህብ በመሆን የሀገሪቷን የገቢ ምንጭ ለማሳደግ እንደዚሁም ብዙ የሀገሪቱ ተወላጆች እኛም ጭምር ሄደን እንድናይ በሀገራችን ባሉ ገጸ በረከቶች እንድንዝናና የአእምሮ እንድናገኝ የሚያደርጉ ትልቅ ፕሮጀክቶች ናቸው። እንደ ሀገር እነኚህ የተሰሩ ፕሮጀክቶች ያው ወደ ክልል ከተሞችም እየሰፉ ነው ያሉትና ከዛ አንፃር ያው የሆሳና ከተማ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር መቀመጫ እንደመሆኗ እንደዚሁም የተለያዩ ብሔር ብሔረሰቦች ያሉባት ከተማ እንደመሆኗ እንደዚሁም ከተማዋ ከተቋቋመች ጀምሮ እያደገች ያለች በኢኮኖሚ በማህበራዊና በፖለቲካዊ እድገት ውስጥ ፊት ካሉ ከተሞች አንዷ እንደመሆኑ መጠን እኔም ለከተማዬ ከንቲባ ነኝ የሚለውን ጉዞ ወይም ተልዕኮ ተቀላቅያለሁ። ከዛ አንፃር ያው ከተማችን ውብ ብትሆን፣ ኢንፍራስትራክቸሩ ቢስተካከል፣ በደንብ ለኑሮ ምቹ ቢሆን ቁጥር አንድ ተጠቃሚው የከተማው ማህበረሰብ የአጎራባች ከተሞች ላይ ክልሎች ላይ ወይም ዞኖች ላይ የሚኖሩ ዜጎች ናቸው። ከዛ አንፃር ከተማዋን ማስዋብ የውዴታ ግዴታ ጉዳይ ነው ማለት ነው። ምክንያቱም ከተማዋ በፈጣን እድገት ላይ የምትገኝ ከተማ እንደመሆኗ መጠን ዜጎች ሳይጨነቁ ግራቀኝ እያዩ የከተማዋን ውበት እያዩ ኢንተርናላይዝ እያደረጉ እንዲንቀሳቀሱ ከተማችን ጽዱና ውብ መሆን አለባት ማለት ነው። ከዚህ አንፃር እንደ ተቋም እኛም እንደ ሆሳና ጤና ሳይንስ ኮሌጅ የምንወጣው ተልዕኮ እንዳለ ሆኖ ያንዳንዳችን በግለሰብ ደረጃም እንደ ሆሳና ጤና ሳይንስ ኮሌጅ ያላችሁ አመራር አካላት እንደዚሁም መምህራን እንደዚሁም አስተዳደር ሰራተኞች እንደዚሁም ተማሪዎች ወደዚህ ንቅናቄ እንድትገቡ ጥሬን አስተላልፋለሁ። ምክንያቱም ይህ ጉዳይ የውዴታ ግዴታ ጉዳይ ነው። ከተማ ውብ ስትሆን፣ ከተማ ምቹ ስትሆን፣ ለኑሮ ምቹ ስትሆን የቱሪስት መስህብ ትሆናለች እና በዛ ልክ ወደዚህ ከተማ የሚመጡ እግሮች እንዲፈጥኑ ለማድረግ የከተማችን ውበት ላይ መስራት አለብንና ይህ ደግሞ በሐሳብ ብቻ የሚሆን አይደለም፣ በገንዘብ የሚሰራ ስራ እንደመሆኑ መጠን እያንዳንዳችን ከኪሳችን በማዋጣት የመንግስት ሰራተኛውም፣ ነጋዴውም፣ ገበሬውም
ይህ የዜግነት ግዴታ ስላለብን በዚህ ልክ ሁላችንም የራሳችንን ጠጠር እንድንጥል ያው ጥሬን ለማስተላለፍ ነው። ኢትዮጵያ ለዘላለም ትኑር። ሆሳናም እንደ ስሟ ትበልጽግ። አመሰግናለሁ።